ሰላም ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት አረብ ሀገር ገጠመኝ ነው። እንግዲህ ብዙዎቻችን አረብ ሀገር ስንሄድ የአረብ ሀገር መጥፎነትን ነው የምናወራና እንደዛም ሆኖ ጥሩ እንዳለ እንዘነጋለን። እና እኔ ከዛ ውስጥ ያጋጠመኝን ልንገራችሁ። አዲስ ነበርኩ። ያው እንደ ማንኛውም ሰው ስራ እየሰራው ነበረ። እንደ አጋጣሚ ፎቅ ላይ ወጥቼ በመሰላል እያጸዳው ነበር። ከዛ ወደኩኝ። የወደኩት ደግሞ ሽንት ቤት ውስጥ ነበረ። በዛ ሰዓት ስወድቅ ሽንት ቤት ውስጥ አንዱ እግሬ ገባ። ስገባ ምንም አልተሰማኝም ነበረ። ምንም ህመምም የለውም። በቃ ደህና ነው ብዬ እግሬን ሳብ ሳረገው ከውስጡ አልተሰማኝም። በቃ ደህና ነው ብዬ ልክ ልራመድ ስል ወደ ኋላ ነው የወደኩት። ወደ ኋላ ሲወድቅ ሴትዮዬን የጠራዋት ማለት በቃ እየጮኩኝ እሷን ጠራዋት። መጣች። ሲመጡ ለሁለት የሆነች ልጅም ነበረች ቤት ውስጥ። አነሱኝ፣ ወደ ታች አወረዱኝ። ከዛ በኋላ ስወርድ ወርጄ እንደዚህ ጎንበስ ብዬ ግሬን ሳይ ተቆርጧል። እንደዚህ ተቆርጧል። በቃ ምንም መገጣጠሚያ ጋር ምንም ስጋ የለው፣ አጥንት የለው። በጣም ነው የደነገጥኩት። ማለት በቃ እንደዚህ አይነት ነገር አጋጥሞኝ አያውቅም። የመጀመሪያ ጊዜ ነውና በጣም ደንግጬ ነበረ። ከዛን ወዲያውኑ ሐኪም ቤት ወሰዱኝ። ሲወስዱኝ ደግሞ ሰውዬ አልነበረም ቤት ውስጥ፣ ሌላ ሀገር ነው የሚሰራውና በሱ ስም ስላለው ግዴታ እሱ ነው ማፈረም ያለበት። ከዛን እሱ ለ2 ሰዓት ምናምን ተጠበቀ። እስከዛ ማስታገሻ ምናምን ተሰጠኝ። ሰውዬው እስኪመጣ ፖሊስ መጣ። ምንሽ ምንድነው ምናምን ጥየቃ ምናምን ጀመረ። አይ ወድቄ ነው ምናምን አልኩት። እንዴት በዚህ ልክ ትወድቂያለሽ ነው ያለኝ ፖሊሱና ሰዎቹ ምናምን ነገር ያደረሱብኝ ምናምን ነው የመሰለው። እና አይ እኔ ወድቄ ነው ምናምን አልኳቸው። ከዛን ያው እንግዲህ ሰውየው የሚጠበቀው እቺ ልጅ ወይ ትሞታለች ወይ ትተርፋለች፣ ፍርማ ያስፈልጋል ተባለ። ምክንያቱም ውስጡ ምንም የለውም። መገጣጠሙ ሁለቱን የሚያገናኘው ተቆርጦ ወደ ላይ ሄዷል። ማለት እሱን ለማግኘት ራሱ ብዙ ሰዓት ይፈጃል ምናምን አሉ። ከዛ ሰውየው ሲመጣ በቃ ፈረመልኝ፣ ገባውኝ። እግዚአብሔር ይመስገን፣ እውነት እግዚአብሔር ይመስገን ነው የምለው። እስከ ዛሬ ድረስ ትዝ ሲለኝ በጣም ነው የሚዘገንነውና ገባውኝ። ቀዶ ጥገና ቀንሽ አልደረሰም ስለተባልኩ ብቻ ፈጣሪ ስላለ ወጣውኝ። ከዛ ከወጣው በኋላ ግን ስቃዩ ብዙ ነው። የምር ስቃዩ በጣም ከባድ ነበረ። ምክንያቱም አንድ ሰው በሰው ሀገር ላይ እግር ሳይኖረው መራመድ ሳይችል መኖር ማለት በጣም ከባድ ነው እና እኔ ሰዎቹን ዛሬ ላይ አግኝቻቸው ባመሰግናቸው በጣም ደስ ይለኝ ነበር። እና ከዛ በኋላ ለ1 ሳምንት ሐኪም ቤት ቆየውኝ። ከዛ እየተመላለሱ ይጠይቁኛሉ። ከ1 ሳምንት በኋላ ትውጣ ተባልኩኝ። ወጣው ወደ ቤት። እንግዲህ መራመድ አልችልም። በጋሪ ነው የሚገፋው። አንደኛው እግሬ በጂፕሰን ታሽጓል። ምንም መራመድ አልችልም። ከመኪና የሚያወርደኝ ማን ነው? ወደ ቤት የሚያስገባኝ ማን ነው? ማንም የለ። ዘመድ የለኝ፣ ምን የለኝ። እነሱ ናቸው ያሉኝ። እና ከዛም በጋሪ ይዞኝ ወደ ቤት ገቡ። ሰውየው በጋሪ እያስቀመጠኝ ወደ ቤት ያደረሰኝ፣ ወደ ሐኪም ቤት ሲመላለሰኝ። ሴትዮዬ ደግሞ እግዚአብሔር ይመስገን ፈጣሪ ባረካት እናትና ገላዬን ሁሉ የምታጥበኝ እሷ ነበረች። እግዚአብሔርን ነው የምላችሁ። ገላዬን ሁሉ ጸጉሬን ሁሉ የምታበጥረኝ፣ ምግብ እንኪቢ ብላ የምትሰጠኝ እሷ ነበረች። እና ሰውየውም እንደዛው ቀጠሮ ስኖረኝ ሐኪም ቤት እየወሰደኝ እየመለሰኝ እና በቃ አንዳንድ አረቦች እናት በቃ ከእናትም በላይ የሆኑ አረቦች አሉ። ምን ልላችሁ ፈልጌ ነው እንደዚህ የሆኑት ሰዎች እኔ በምሰጣቸው ፍቅር ማለት እኔ
በቃ ለስራ ነው የመጣሁት፣ ምን አገባኝ እንደዚህ አርጌ ነገ የሚሞጣ ቤት ነው ብዬ እነሱን ብቀበላቸው እነሱም ልክ እንደዛ ሰራተኛ ናት፣ በቃ ነገ ሰርታ ትሄዳለች ብሯን ተቀብላ ብሎ ነው የሚያስቡት እነሱም። እና አንዳንዴ አረብ መጥፎ ነው መዳሜ መጥፎ ናት ብለን ስናወራ እኔስ ምንድን ነኝ? እኔ ለነሱ ምንድን ነኝ? ምን እያረኩላቸው ነው? ምን በስራዬም በአግባቡ እየሰራው ነው ወይ? ምንድን ነው ከኔ የምጠበቀው? እንደ ሰራተኛ ከኔ የምጠበቀው ምንድን ነው ብለን ራሳችን አንጠይቅም። በቃ ለሚጠይቀን እቺማ አረቧ መጥፎ ናት፣ መዳሜ መጥፎ ናት እያን በየቦታው ስለነሱ መጥፎ ማውራት ከማውራት ይልቅ እኔስ ምን እያረኩላቸው ነው፣ ከኔ የምጠበቀው ነገር ምንድን ነው ብሎ ማስተዋል ጥሩ ነው እላለሁና እኔ እግዚአብሔር ይመስገን እዚህ ላይ መድረሴ፣ ዛሬ ጤነኛ ሆኜ ስራ መስራቴ ከእግዚአብሔር በታች በእነሱ ምክንያት ነው። አንድ ቀን በአረብኛ አመሰግናቸው ይሆናልና ራሳችን ሳናይ ሌላ ሰው መውቀስ አግባብ አይደለምና እና ውዶች የምላችሁ ፈልጌ ነው ራሳችን እንመልከት። የአረብን መጥፎ ማውራት ሳይሆን ራሴ ምንድነኝ፣ እኔ ለምንድን ነው የመጣሁት ብለን አላማችን መዘንጋት የለብኝም እላለሁ። እኔም ደግሞ ዛሬ እግዚአብሔር ይመስገን እግሬም ጤነኛ ሆኖ እየሰራውኝ እገኛለሁ። እግዚአብሔር ይመስገን። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስኪገናኝ ድረስ አመሰግናለሁ።